እንኳን ወደ ትኩስ ኒውስ በሰላም መጣችሁ። በዛሬው ፕሮግራማችን ወቅታዊ እና ትኩስ መረጃዎችን ይዘንላችሁ ቀርበናል። ማወቅ ያለባችሁን እውነታዎች በጥልቀት እንመረምራለን። በሀገር ውስጥም ሆነ በዓለም ዙሪያ የሚከሰቱ አዳዲስ ዜናዎችን ቀድመው ለማግኘት ትክክለኛው ቦታ ላይ ናችሁ። በመካከለኛው ምስራቅ ቀጣና የታየው ውጥረት ወደ ከፋ ደረጃ በመሸጋገሩ መላው ዓለም በከፍተኛ ስጋት ውስጥ ወድቋል። ለብዙ አስርተ ዓመታት በለዘብተኛ ግጭቶችና በዲፕሎማሲያዊ ፍጥጫዎች ሲታወቅ የነበረው የቀጣናው ፖለቲካ አሁን ወደ ቀጥተኛና ግልጽ ጦርነት ተቀይሯል። የኢራን መንግሥት በመቶዎች የሚቆጠሩ ድሮኖችንና የተራቀቁ ባሊስቲክ ሚሳይሎችን በቀጥታ ወደ እስራኤል ግዛት በማስወንጨፍ ታይቶ የማይታወቅ እርምጃ ወስዷል። ይህ ጥቃት በእስራኤል ላይ ብቻ ሳይሆን በአካባቢው ባሉ የባሕረ ሰላጤው አገራትና በአሜሪካ የጦር ሰፈሮች ላይ ያነጣጠረ እንደነበር እየተነገረ ነው። በቴህራን የተተኮሱት ሚሳይሎች ሰማዩን ሲያጥለቀልቁ በመላው መካከለኛው ምስራቅ የሚገኙ የሚሳይል መከላከያ ሥርዓቶች በከፍተኛ ንቃት ላይ እንዲሆኑ ተደርገዋል። እስራኤል ለተሰነዘረባት ጥቃት የሰጠችው ምላሽ ፈጣንና እጅግ አስከፊ ነበር። የእስራኤል የጦር አውሮፕላኖች የኢራን ዋና ከተማ በሆነችው ቴህራንና የሊባኖስ ዋና ከተማ ቤይሩት ላይ ተከታታይ የአየር ድብደባዎችን ፈጽመዋል። በቴህራን የሚገኙ ወታደራዊ ተቋማትና የስትራቴጂክ ማዕከላት የጥቃቱ ሰለባ መሆናቸውን የዜና ምንጮች እየዘገቡ ነው። በተለይም በቤይሩት የተፈጸመው ጥቃት በከፍተኛ የሕዝብ ቁጥር በሚኖርባቸው አካባቢዎች ላይ ማነጣጠሩ ከፍተኛ የሰላማዊ ሰዎች ሞትና መፈናቀልን አስከትሏል። የከተማዋ ሰማይ በጭስና በእሳት ተሸፍኖ የሚገኝ ሲሆን የነፍስ አድን ሠራተኞች በፍርስራሾች ውስጥ ያሉ ሰዎችን ለማውጣት ከፍተኛ ትግል እያደረጉ ይገኛሉ። ይህ ግጭት በሁለቱ አገራት መካከል ብቻ የተገደበ ሳይሆን መላውን ቀጣና ወደ እሳት ውስጥ የሚከት ሆኗል። አሜሪካና ምዕራባውያን አጋሮቿ ከእስራኤል ጎን መቆማቸውን በይፋ ያስታወቁ ሲሆን በባሕረ ሰላጤ የሚገኙ አገራት ደግሞ በሁለቱ ኃይሎች መካከል በሚደረገው ፍጭት መሃል ላይ ሆነው ከፍተኛ ስጋት ውስጥ ወድቀዋል። የኢራን ሚሳይሎች በአንዳንድ የባሕረ ሰላጤው አገራት አቅራቢያ መውደቃቸውና የአየር ክልል ጥሰቶች መፈጠራቸው ቀጣናዊ ጦርነቱ ወደማይመለስበት ደረጃ መሸጋገሩን ያሳያል። የዓለም የነዳጅ ገበያ በዚህ ግጭት ምክንያት ከፍተኛ መናጋት የታየበት ሲሆን የነዳጅ ዋጋ በአንድ ጀንበር በከፍተኛ ደረጃ ጨምሯል። ይህም በዓለም ኢኮኖሚ ላይ ተጨማሪ ጫና እንደሚፈጥር የኢኮኖሚ ባለሙያዎች ይተነብያሉ። በጦርነቱ ሰለባ የሆኑ ያሉት ንጹሐን ዜጎች ቁጥር ከሰዓት ወደ ሰዓት እየጨመረ ይገኛል። በሊባኖስና በኢራን ብቻ ሳይሆን በእስራኤልም በኩል በሚሳይል ጥቃቶች ምክንያት የመኖሪያ ቤቶችና የሕዝብ አገልግሎት መስጫ ተቋማት ወድመዋል። በሚሊዮን የሚቆጠሩ ሰዎች ወደ መጠለያዎች የተሰደዱ ሲሆን የሕክምና ቁሳቁስና የመሠረታዊ ፍላጎቶች እጥረት በከፍተኛ ሁኔታ እየታየ ነው። ዓለም አቀፍ የረድኤት ድርጅቶች ግጭቱ በአስቸኳይ እንዲቆም ቢማጸኑም በሁለቱም ወገኖች በኩል ያለው የጦርነት ስሜትና የበቀል እርምጃ ፍላጎት ሰላምን እጅግ ሩቅ አድርጎታል። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ቢጠራም በአባል አገራቱ መካከል ባለው የጥቅም ግጭት ምክንያት ወጥ የሆነ ውሳኔ ላይ መድረስ አልተቻለም። የወታደራዊ ባለሙያዎች እንደሚሉት ከሆነ ይህ ግጭት ወደ ሦስተኛው የዓለም ጦርነት ሊያመራ የሚችልበት ዕድል ሰፊ ነው። የኒውክሌር ኃይል ያላት እስራኤልና የኒውክሌር ፕሮግራም ያላት ኢራን በቀጥታ ጦርነት ውስጥ መግባታቸው ለዓለም ሰላም ትልቅ አደጋ ነው። አሜሪካ ተጨማሪ የጦር መርከቦችንና የአየር ኃይል ተዋጊዎችን ወደ ቀጣናው እያሰማራች ሲሆን ሩሲያና ቻይና ደግሞ የኢራንን ጥቅም ለማስጠበቅ የሚረዱ ዲፕሎማሲያዊና ወታደራዊ እርምጃዎችን ሊወስዱ እንደሚችሉ ይገመታል። ይህ የሀያላን አገራት ፍጥጫ መካከለኛው ምስራቅን የጦርነት አውድማ ከማድረጉም ባለፈ መላው ዓለም ላይ የፖለቲካና የደህንነት ስጋት ደቅኗል። በአሁኑ ሰዓት በቴህራን፣ በቴል አቪቭና በቤይሩት ጎዳናዎች ላይ የሚታየው ትዕይንት እጅግ አስፈሪ ነው። ሕዝቡ በጭንቀትና በፍርሃት ውስጥ ሆኖ ቀጣዩን የጥቃት ዜና ይጠባበቃል። የኤሌክትሪክና የኮሙኒኬሽን መስመሮች በመቆራረጣቸው መረጃ ማግኘት አስቸጋሪ ሆኗል። ይሁን እንጂ ከሚወጡት ጥቂት ሪፖርቶች መረዳት የሚቻለው ጦርነቱ ገና በጅምር ላይ መሆኑንና በቀጣይ ቀናት ከዚህ የከፋ ጥቃት ሊሰነዘር እንደሚችል ነው። የቀጣናው አለመረጋጋት ወደ ጎረቤት አገራትም እየተስፋፋ ሲሆን የስደተኞች ፍሰትና የድንበር ጥበቃ ስጋቶች የብዙ አገራት የቤት ሥራ ሆነዋል። ዓለም አሁን ያለችው በአንድ ትልቅ የታሪክ ምዕራፍ ላይ ሲሆን የዚህ ጦርነት ውጤት የመካከለኛው ምስራቅን ብቻ ሳይሆን የጠቅላላውን ዓለም የወደፊት ዕጣ ፈንታ የሚወስን ይሆናል። የሚሳኤልና የድሮን ጥቃቶቹ በቴክኖሎጂ የታገዙና እጅግ ዘመናዊ መሆናቸው የጥፋቱን መጠን አሳድጎታል። የኢራን የድሮን መንጋዎች መከላከያዎችን ሰብረው ለመግባት የተነደፉ ሲሆኑ እስራኤልም በበኩሏ ከአይረን ዶም እና ከአሮክ የተሰኙትን የሚሳኤል መከላከያ ሥርዓቶቿን ሙሉ በሙሉ ሥራ ላይ አውላለች። ይሁን እንጂ ከጥቃቱ ብዛት የተነሳ ሁሉም ሚሳይሎች መከላከል የማይቻልበት ደረጃ ላይ ተደርሷል። በከተሞች ላይ የሚወርዱት ሚሳይሎች የሚያስከትሉት የፍንዳታ ድምፅና ንዝረት ሕዝቡን በከፍተኛ ድንጋጤ ውስጥ ጥሎታል። የጦርነቱ ነበልባል እየተቀጣጠለ በሄደ ቁጥር የሰላም ተስፋው እየደበዘዘና የጥፋቱ መጠን እየሰፋ መምጣቱ የማይቀር እውነታ ሆኗል። የዓለም የነዳጅ ገበያ ባልተጠበቀ ሁኔታ ክፉኛ ተናግቷል። አንድ በርሜል ድፍድፍ ነዳጅ በ25 በመቶ የዋጋ ጭማሪ በማሳየት $119 ደርሷል። ይህ በቅርብ ዓመታት ውስጥ የታየ ከፍተኛው የዋጋ ጭማሪ ሲሆን መላውን የዓለም ኢኮኖሚ ስጋት ላይ ጥሎታል።
ለዚህ አስደንጋጭ ጭማሪ ዋነኛው ምክንያት በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደ ከፍተኛ ደረጃ መሸጋገሩ ነው። በተለይም የዓለም የነዳጅ ማስተላለፊያ የደም ስር ተብሎ የሚጠራው የሆርሙዝ የባህር ወሽመጥ ሊዘጋ ይችላል የሚለው ስጋት ነጋዴዎችንና መንግስታትን አስፈርቷል። ይህ የባህር መስመር በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚያልፍበት በመሆኑ የመዘጋቱ ዜና ገበያውን በአንድ ጀንበር እንዲናወጥ አድርጎታል። ኢራንና እስራኤል የገቡበት ቀጥተኛ ግጭት እንዲሁም የአሜሪካ ጣልቃ ገብነት ቀውሱን ይበልጥ አባብሶታል። በተለይም በኢራን በኩል የተሰጠው ማስጠንቀቂያ ነዳጅ ጫኝ መርከቦች በወሽመጡ እንዳያልፉ እንቅፋት ሆኗል። በዚህ ምክንያት እንደ ኢራን ሀገራት ነዳጅ የሚያከማቹበት ቦታ በማጣታቸው ምርታቸውን መቀነስ ጀምረዋል። የነዳጅ ዋጋ መናር በቀጥታ ዓለም አቀፍ የዋጋ ግሽበትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ነው። ነዳጅ ዋጋው ሲጨምር የትራንስፖርት እና የማምረቻ ወጪዎች አብረው ስለሚጨምሩ የምግብና የሸቀጦች ዋጋ በከፍተኛ ሁኔታ ሊንር ይችላል። ይህ ደግሞ በተለይ እንደ ኢትዮጵያ ያሉ ታዳጊ ሀገራት ላይ የሚኖረው ጫና እጅግ ከባድ ይሆናል። የነዳጅ ምርት በከፍተኛ መስመሮች በመዘጋታቸው ምክንያት ዓለም አቀፍ የአቅርቦት ሰንሰለት ተቋርጧል። በእስያ የሚገኙ ግዙፍ ኢኮኖሚዎች በተለይም ቻይናና ህንድ ለኢንዱስትሪዎቻቸው የሚያስፈልጋቸውን ነዳጅ የሚያገኙት ከዚሁ ቀጠና በመሆኑ ከፍተኛ ስጋት ውስጥ ወድቀዋል። የአክሲዮን ገበያዎችም በዚሁ ምክንያት ከፍተኛ ውድቀት እያሳዩ ይገኛሉ። ነጋዴዎች ነዳጅ $150 በላይ ሊያልፍ ይችላል የሚል ግምት እያነሱ ነው። ሁኔታው ካልረገበና በዲፕሎማሲያዊ መንገድ መፍትሄ ካልተገኘ ከፋ የኢኮኖሚ ቀውስ ልታመራ እንደምትችል እየተነገረ ነው። በአውሮፓና በአሜሪካ የሚገኙ የነዳጅ ማደያዎች ላይ ሰልፎች መታየት የጀመሩ ሲሆን መንግስታትም መጠባበቂያ ነዳጃቸውን ለመጠቀም እያሰቡ ነው። ይሁን እንጂ የሆርሙዝ ወሽመጥ መዘጋት ለረጅም ጊዜ የሚቀጥል ከሆነ ይህ መጠባበቂያ በቂ ላይሆን ይችላል። ይህ ጦርነት የጂኦፖለቲካዊ ሽኩቻ ብቻ ሳይሆን የዓለም የኤነርጂ ደህንነትን የሚፈታተን ታሪካዊ ክስተት ሆኗል። የወደፊት ዕጣ ፈንታው አሁንም ባልተረጋገጠ ሁኔታ ላይ ያለ ሲሆን መላው ዓለም የመካከለኛው ምስራቅን ዜናዎች በከፍተኛ ትኩረት እየተከታተለ ይገኛል። ይህ በእንዲህ እንዳለ በኢራን ውስጥ የተከናወነው የከፍተኛ አመራር ለውጥ ለሰላም የሚደረገውን ጥረት ይበልጥ አስቸጋሪ አድርጎታል። አዲሱ አመራር ለምዕራባውያን የማይንበረከክ ጠንካራ አቋም መያዙ የነዳጅ ገበያውን ይበልጥ አረጋግቶታል። ኩዌትና ኢራቅ ወደ ውጭ የሚልኩት ነዳጅ በመቋረጡ ምክንያት የባህር ላይ ነዳጅ ማከማቻዎች ሞልተው መርከቦች መንቀሳቀስ አቅቷቸዋል። ይህም በዓለም ደረጃ የነዳጅ እጥረት እንዲፈጠር ምክንያት ሆኗል። የነዳጅ ዋጋ ጭማሪው በበረራ እና በመርከብ ትራንስፖርት ላይም ከፍተኛ ተጽዕኖ አሳርፏል። የአውሮፕላን ትኬት ዋጋ መናር የጀመረ ሲሆን ብዙ የጭነት መርከቦችም መንገዳቸውን በመቀየር በአፍሪካ ዙሪያ ረጅሙን መንገድ ለመጓዝ ተገደዋል። ይህ ደግሞ የሸቀጦችን ዋጋ በእጥፍ እንዲጨምር እያደረገ ነው። ሁኔታው በዚህ ከቀጠለ የብዙ ሀገራት የኢኮኖሚ እድገት ወደ ኋላ ሊመለስ ይችላል። ዓለም አቀፍ ተቋማትና የተባበሩት መንግስታት ግጭቱን ለማርገብ ጥረት እያደረጉ ቢሆንም እስካሁን ምንም አይነት የሰላም ጭልጭል አልታየም። ቀጣዮቹ ጥቂት ቀናት ለዓለም ኢኮኖሚ ወሳኝ እንደሚሆኑ ይጠበቃል። የነዳጅ ዋጋ መረጋጋት አለመረጋጋት የሚወሰነው በሆርሙዝ ወሽመጥ ላይ በሚታየው ወታደራዊ እንቅስቃሴና በዲፕሎማሲያዊ ንግግሮች ውጤት ነው። ህዝቡም ለሚመጣው የኑሮ ውድነት ራሱን እያዘጋጀ ሲሆን፣ መንግስታትም የድንገተኛ ጊዜ ዕቅዶችን ተግባራዊ ማድረግ ጀምረዋል። ይህ ታሪካዊ የነዳጅ ዋጋ ጭማሪ በዓለም ታሪክ ውስጥ እንደሚያልፍ ግልጽ ሆኗል። በመካከለኛው ምስራቅ ታሪክ ውስጥ እጅግ አስደንጋጭ እና ዓለምን በአንድ ጀንበር የቀየረ ታላቅ ክስተት ተከስቷል። ለአስርተ ዓመታት የኢራን ቁንጮ መሪ የነበሩት አያቶላህ አሊ ካሜኒ በደረሰባቸው ድንገተኛ ጥቃት መገደላቸውን ተከትሎ ልጃቸው ሙጅታባ ካሜኒ አዲሱ የኢራን ከፍተኛ መሪ ሆነው መሾማቸው በይፋ ተረጋግጧል። ይህ ሽግግር በኢራን ታሪክ ውስጥ አዲስ ምዕራፍ የከፈተ ሲሆን ነበልባል ይበልጥ እያባባሰው ይገኛል። የካሜኒ መገደል የተረጋገጠው በቅርቡ በቴህራን ላይ በደረሰ መጠነ ሰፊ የአየር ድብደባ ነው። ኦፕሬሽን ኤፒክ ፉሪ በሚል መጠሪያ በአሜሪካና በእስራኤል ጥምር ኃይሎች የተሰነዘረው ይህ ጥቃት የኢራንን ከፍተኛ አመራሮች መኖሪያና ስትራቴጂካዊ የጦር ማዕከላት ኢላማ ያደረገ ነበር። ለዓመታት ከጀርባ ሆኖ የሥልጣን መረቡን ሲዘረጋ የቆየው ሙጅታባ ካሜኒ አሁን በይፋ የአባቱን ወንበር ተረክቧል። ነገር ግን ይህ ሹመት በኢራን ውስጥም ሆነ በውጭው ዓለም ከፍተኛ ውዝግብን አስነስቷል። በኢራን የሃይማኖት መሪዎች ጉባኤ ውስጥ ሹመቱ የተካሄደው በከፍተኛ ግፊትና በፍርሃት ውስጥ እንደሆነ ይነገራል። በተለይም በቆም ከተማ የሚገኘው የጉባኤ አዳራሽ በደዳ ውስጥ ባለ ኮንፈረንስ የተካሄደው ይህ ምርጫ ታሪካዊና አጠራጣሪ ተደርጎ ተወስዷል። አዲሱ መሪ ሙጅታባ ካሜኒ በኢራን አብዮታዊ ዘበኛ ወይም ኢርጊክ ውስጥ ጥልቅ ትስስር ያለው ሰው ነው። ለብዙ ዓመታት የአባቱ ቀኝ እጅ ሆኖ ሲያገለግል የቆየ ቢሆንም በይፋዊ የመንግሥት ሥልጣን ላይ ግን ታይቶ አያውቅም። የእርሱ ወደ ሥልጣን መምጣት ኢራን ይበልጥ ወደ ጠንካራ እና አክራሪ የፖሊሲ አቅጣጫ እንደምትሄድ ትልቅ ማሳያ ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዚህ ሹመት የሰጡት ምላሽ እጅግ የከረረ ነው። ፕሬዝዳንት ትራምፕ ሙጅታባ ካሜኒ ለምዕራቡ ዓለም በፍጹም ተቀባይነት የሌለው መሪ መሆኑን በመግለጽ በኢራን ላይ የሚወሰደው እርምጃ እንደሚቀጥል አስታውቀዋል። በዚህ በሳምንት ውስጥ ብቻ በሺዎች የሚቆጠሩ ሰዎች ሕይወታቸውን ያጡ ሲሆን የኢራን ምላሽ ደግሞ መላውን የመካከለኛው ምስራቅ ቀጠና አናውጧል። ኢራን በወሰደችው የአጸፋ እርምጃ በእስራኤልና በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ በመቶዎች የሚቆጠሩ ድሮኖች እና ሚሳይሎችን አስወንጭፋለች።
በዚህም ምክንያት በአሁኑ ወቅት የዓለም የነዳጅ ዋጋ እጅግ ናሯል። በበርሜል ከ$100 በላይ የደረሰው የነዳጅ ዋጋ በዓለም ኢኮኖሚ ላይ ትልቅ ስጋት ደቅኗል። በተለይም ኢራን የሆርሙዝ ወሽመጥን ለመዝጋት መሞከሯ ዓለም አቀፍ የንግድ መስመሮችን ለአደጋ አጋልጧል። በኢራን ውስጥ ያለው ሁኔታ ግን የተደበላለቀ ነው። በአንድ በኩል የአያቶላ አሊ ካሜኒን ሞት ተከትሎ በሐዘን የተጎዱ ደጋፊዎች በየጎዳናው ሲያለቅሱ ቢታዩም፣ በሌላ በኩል ደግሞ የሥርዓቱ መዳከም ያስደሰታቸው ወጣቶች በድብቅ ደስታቸውን ሲገልጹ ተስተውለዋል። ይሁን እንጂ የአብዮታዊ ዘበኛው ኃይል ማንኛውንም ተቃውሞ በኃይል ለመጨፍለቅ በየከተሞቹ ተሰማርቶ ይገኛል። ሙጅታባ ካሜኒ ስልጣን በያዘባቸው የመጀመሪያ ሰዓታት ውስጥ የሰጠው ትዕዛዝ የኢራን ጦር ለከፍተኛ ጦርነት ዝግጁ እንዲሆንና በጠላቶቿ ላይ የሚወሰደው እርምጃ እንዲቀጥል የሚል ነው። የአውሮፓ ኅብረት እና የተባበሩት መንግስታት ድርጅት ሁኔታው ወደ ከፋ የዓለም ጦርነት እንዳያመራ ስጋታቸውን እየገለጹ ይገኛሉ። ነገር ግን በአሜሪካ እና በእስራኤል በኩል ያለው አቋም ግልጽ ነው። ይህም በኢራን ውስጥ ያለውን መንግስት መቀየር እና የኒውክሌር መርሃ ግብሯን ማክሸፍ ነው። ሙጅታባ ካሜኒ ይህንን ትልቅ ጫና እንዴት ይወጣዋል የሚለው ጥያቄ የብዙዎች አጀንዳ ሆኗል። የአዲሱ መሪ የሃይማኖታዊ ዕውቅና አናሳ መሆንና ስልጣኑ በውርስ መተላለፉ በኢራን የሃይማኖት ሊቃውንት መካከልም ክፍል እንዲፈጠር አድርጓል። ከቴሄራን እስከ ዋሽንግተን፣ ከኢየሩሳሌም እስከ ሞስኮ ያሉት የፖለቲካ ተንታኞች እንደሚሉት ከሆነ መጪዎቹ ሳምንታት የመካከለኛው ምስራቅን ካርታ ለዘላለም ሊቀይሩ ይችላሉ። ኢራን የጀመረችው የሚሳኤል ድብደባ እና በኢራቅ፣ በሶሪያ እንዲሁም በሊባኖስ ያሉ የኢራን ተላላኪ ኃይሎች የሚወስዱት እርምጃ ጦርነቱን ይበልጥ ውስብስብ እያደረገው ነው። የነዳጅ ማጣሪያዎች፣ የወደብ ከተሞች እና የአየር ማረፊያዎች በየቀኑ የጥቃት ኢላማ እየሆኑ ነው። ይህ የኃይል ሽግግር ለኢራን ሕዝብ ነጻነትን ያመጣል ወይስ ይበልጥ ወደ ጨለማ እና ጦርነት ውስጥ ይከታቸዋል የሚለው ገና ምላሽ አላገኘም። ባለፉት ጥቂት ቀናት ውስጥ ብቻ የኢራን መከላከያ ሥርዓቶች 80% ያህሉ መውደማቸው ቢነገርም ኢራን አሁንም ቢሆን ከፍተኛ የሆነ የሚሳኤል ክምችት እንዳላት ይታመናል። ሙጅታባ ካሜኒ በአሁኑ ወቅት ከምድር በታች ባሉ ምስጢራዊ ማዕከላት ሆኖ ጦርነቱን እየመራ እንደሆነ ይገመታል። በዓለም አቀፍ ደረጃ የሚገኙ ኢራናውያን ስደተኞች የሥርዓቱን መውደቅ በጉጉት እየጠበቁ ሲሆን፣ በሐሰተኛ ኃይሎች የብረት መዳፍ የሕዝቡን እንቅስቃሴ ገድቦታል። ይህ በታሪክ አጋጣሚ የተከሰተው የካሜኒ ቤተሰብ የውርስ ሥልጣን የኢራንን አብዮት መርሆዎች የሚጻረር ነው በሚል ብዙዎች ይተቹታል። ሆኖም ለኢራን አብዮታዊ ዘበኛ ሙጅታባ ካሜኒ ሥርዓቱን ለማስቀጠል ብቸኛው አማራጭ ነው። በዚህ መሃል ያለው የኃይል ፍጥጫ መላውን ዓለም ወደ ኢኮኖሚ ቀውስ እና ወደ ሰፋ ያለ ቀጠናዊ ጦርነት እየገፋው ይገኛል። መጪው ጊዜ ምን ይዞ እንደሚመጣ ባይታወቅም ሙጅታባ ካሜኒ የኢራን አዲሱ መሪ ሆኖ መነሳቱ ለዓለም ሰላም ትልቅ ፈተና መሆኑ ግን አያጠራጥርም። በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ ሴቶች እና የመብት ተሟጋቾች የ2026ቱን ዓለም አቀፍ የሴቶች ቀን ምክንያት በማድረግ በታላላቅ ከተሞች ጎዳናዎች ላይ በመውጣት ድምፃቸውን አሰምተዋል። ይህ በየዓመቱ ማርች 8 የሚከበረው ታላቅ ቀን ዘንድሮም በበርሊን፣ በሳንቲያጎ፣ በማድሪድ እና በሌሎችም የዓለም ክፍሎች እኩልነትን፣ ፍትህን እና የሴቶችን መብት የሚጠይቁ ግዙፍ የተቃውሞ ሰልፎች እና ሰላማዊ ሰልፎች ተካሂደውበታል። የተባበሩት መንግስታት ድርጅት የዘንድሮውን የሴቶች ቀን መሪ ቃል ከመብቶች ፍትህና ተግባር ለሁሉም ሴቶችና ልጃገረዶች በሚል የሰየመው ሲሆን፣ ይህም በዓለም ዙሪያ አሁንም ድረስ በሴቶች ላይ የሚታየውን የሕግ እና የማኅበራዊ ክፍተት ለማጥበብ ያለመ ነው። በጀርመን ዋና ከተማ በርሊን ማርች 8 የሕዝብ በዓል ተደርጎ የሚከበር ሲሆን በሺዎች የሚቆጠሩ ሰዎች በከተማዋ ታዋቂ በሆኑ አደባባዮች ላይ ተሰባስበዋል። በተለይም በኦራኒየን ፕላትዝ እና በሮተስ ራትሃውስ አካባቢ የተሰባሰቡት ተቃዋሚዎች በሴቶች እና በወንዶች መካከል ያለውን የደመወዝ ክፍያ ልዩነት፣ የቤት ውስጥ ሥራ ጫናን እና የፓትሪያርክ ሥርዓትን የሚቃወሙ ተጋል የበርሊን ሰልፈኞች ሴቶች በኢኮኖሚው ዘርፍ ያላቸው ተሳትፎ እንዲያድግ እና በሥራ ቦታዎች ላይ የሚደርስባቸው መድሎ እንዲቆም ጠይቀዋል። ከፐርፕል ራይድ ተብሎ በሚታወቀው የብስክሌት ሰልፍ ላይም በርካታ ሴቶች ተሳትፈው የሴቶችን ታይነት እና ነጻነት የሚገልጹ መልእክቶችን አስተላልፈዋል። ወደ ስፔን ስናመራም ማድሪድ እና ባርሴሎና በሐምራዊ ቀለም የተሸፈኑ ይመስሉ ነበር። በስፔን የሚገኙ የሴቶች መብት ተሟጋች ድርጅቶች በበርካታ ከተሞች ባካሄዱት ሰልፍ በሴቶች ላይ የሚደርሰው ጥቃት እንዲቆም እና የጾታ እኩልነት በተግባር እንዲረጋገጥ ጠይቀዋል። በማድሪድ የታየው ሰልፍ በተለየ ሁኔታ የሴቶችን መብት በሚመለከቱ የተለያዩ አመለካከቶች ዙሪያ የተከፈለ ቢሆንም ሁሉም በአንድ ድምፅ ጦርነት እንዲቆም እና በጦርነት ቀጠናዎች ውስጥ ያሉ ሴቶች ጥበቃ እንዲደረግላቸው ጠይቀዋል። በተለይም በጋዛ፣ በዩክሬን፣ በአፍጋኒስታን እና በኢራን የሚገኙ ሴቶች የሚደርስባቸውን መከራ በመቃወም ለጦርነት ይብቃል የሚሉ መፈክሮች በከፍተኛ ድምፅ ተደምጠዋል። በባርሴሎናም ከ30 በላይ ድርጅቶች ተባብረው ባካሄዱት ሰልፍ በሴቶች ላይ የሚደርሰውን ኢምፔሪያሊዝም እና ፋሺዝም የሚቃወሙ መልእክቶች ተላልፈዋል። በላቲን አሜሪካ በተለይም በቺሊ ዋና ከተማ ሳንቲያጎ የሴቶች እንቅስቃሴ እጅግ በረታ መልኩ ታይቷል። የሳንቲያጎ ጎዳናዎች በሴቶች መብት ተሟጋቾች እና በወጣቶች ተሞልተው ነበር። እዚህም ዋነኛው ጥያቄ በሴቶች ላይ የሚደርሰው አካላዊና ስነልቦናዊ ጥቃት እንዲቆም፣ ጽንስ የማስወረድ መብት እንዲከበር እና ሴቶች በፖለቲካዊ ውሳኔ ሰጭነት ቦታዎች ላይ ያላቸው ተሳትፎ እንዲጨምር ነው። ሴቶች የጋራ ትግል በአህጉሪቱ ለውጥ ለማምጣት ትልቅ አቅም እየሆነ መምጣቱን የዘንድሮ ሰልፍ በግልጽ አሳይቷል።
በዓለም አቀፍ ደረጃ የተባበሩት መንግስታት ያወጣው ሪፖርት እንደሚያሳየው ሴቶች ከወንዶች ጋር ሲነጻጸሩ ያላቸው የሕግ ከለላ 64 በመቶ ብቻ ነው። ይህም ማለት አሁንም ድረስ በብዙ ሀገራት ሴቶች በንብረት ባለቤትነት፣ በሥራ፣ በደህንነት እና በቤተሰብ ሕጎች ውስጥ በግልጽ መድሎ ይደርስባቸዋል። አሁን ባለው የለውጥ ፍጥነት የሕግ እኩልነትን ለማረጋገጥ 280 እንደሚችል መረጃዎች ይጠቁማሉ። ይህ አሃዝ በዓለም ዙሪያ ያሉ ሴቶችን ትግል ይበልጥ አስፈላጊ እና አጣዳፊ ያደርገዋል። በተለያዩ ሀገራት የሚገኙ የመብት ተሟጋቾች እንደገለጹት የሴቶች ቀን የደስታ እና የድል ቀን ብቻ ሳይሆን ያልተመለሱ ጥያቄዎችን ለማንሳት የሚያስችል የትግል መድረክ ነው። ሴቶች በየቀኑ የሚደርስባቸውን የቤት ውስጥ ጥቃት፣ የኢኮኖሚ ተጽዕኖ እና የትምህርት ዕድል እጦት ለመቅረፍ መንግስታት ቁርጠኛ እርምጃ እንዲወስዱ ግፊት ተደርጓል። በዘንድሮ ሰልፍ ላይ የታዩት መፈክሮችና የተሰሙት ለራሳቸው መብት ብቻ ሳይሆን ለፍትሐዊ ዓለምና ለሰላም ያላቸውን ጽኑ አቋም ያሳዩበት ነበር። በመጨረሻም የ2026ቱ ዓለም አቀፍ የሴቶች ቀን በታሪክ ውስጥ የሚታወሰው በሚሊዮኖች የሚቆጠሩ ሴቶች በአንድነት ቆመው ከመብታችን ይከበር፣ ፍትህ ይስፈን ብለው በድፍረት የጮሉበት ቀን ሆኖ ነው። ይህ እንቅስቃሴ ከሰልፍ ባለፈ በየሀገሩ ባሉ የሕግ ማዕቀፎች እና ማኅበራዊ አመለካከቶች ላይ ተጽዕኖ ለመፍጠር ያለመ ነው። ትግሉ ይቀጥላል። የሴቶች ድምፅም ከመቼውም ጊዜ በላይ ጎልቶ መሰማቱን ይቀጥላል። በዓለም አቀፍ ደረጃ እጅግ አሳሳቢ የሆነው የጸጥታ መበላሸት እና የቀጠናው ጦርነት በትራንስፖርት እና በኢነርጂ አቅርቦት ላይ ታይቶ የማይታወቅ ቀውስ ፈጥሯል። በተለይም በዓለም ላይ ካለው የነዳጅ ፍላጎት 20 በመቶ የሚሆነው የሚያልፍበት የሆርሙዝ የባህር በር ከፍተኛ ስጋት ውስጥ መውደቁ የዓለምን ኢኮኖሚ እያናወጠው ይገኛል። ታላላቅ የጭነት መርከቦች እና የነዳጅ ጫኝ ኩባንያዎች ይህንን ወሳኝ መስመር ለመጠቀም ዳተኝነት እያሳዩ ሲሆን ይህም በዓለም ዙሪያ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር እና የሸቀጦች አቅርቦት እንዲስተጓጎል ምክንያት ሆኗል። የሆርሙዝ የባህር መተላለፊያ ለዓለም የነዳጅ ደህንነት የጀርባ አጥንት እንደሆነ ይታወቃል። ሆኖም አሁን ባለው የጦርነት ሁኔታ ምክንያት የመርከብ መድን ዋጋ መናር እና የደህንነት ስጋቶች ኩባንያዎች አማራጭ መንገዶችን እንዲፈልጉ አስገድዷቸዋል። ይህ ደግሞ የጉዞ ጊዜን ከማራዘሙ ባለፈ ለትራንስፖርት የሚወጣውን ወጪ በእጥፍ እንዲጨምር አድርጓል። ታላላቅ የባህር ትራንስፖርት ድርጅቶች መርከቦቻቸው ጥቃት እንዳይሰነዘርባቸው በመስጋት መንገዳቸውን በመቀየር ላይ ናቸው። ይህ ለውጥ በተለይም በአውሮፓ እና በእስያ መካከል ያለውን የንግድ ልውውጥ ክፉኛ እየጎዳው ይገኛል። በዚህ ቀውስ ምክንያት የነዳጅ አቅርቦት እጥረት ሊከሰት ይችላል የሚል ስጋት በዓለም ገበያ ላይ ሰፍኗል። በርካታ አገራት የኢነርጂ ዋስትናቸውን ለማረጋገጥ የሚንቀሳቀሱ ቢሆንም የሆርሙዝ ስትሬት መዘጋት ወይም ስጋት ውስጥ መውደቅ ግን በቀላሉ የሚታለፍ አይደለም። የኢንዱስትሪ ባለሙያዎች እንደሚሉት ከሆነ ይህ ሁኔታ ለረጅም ጊዜ የሚቀጥል ከሆነ የዓለም አቀፍ የዋጋ ግሽበትን ሊያባብስ ይችላል። የፋብሪካዎች ምርታማነት መቀነስ እና የትራንስፖርት አገልግሎቶች መስተጓጎል በሁሉም የህብረተሰብ ክፍሎች ላይ ጫና እያሳደረ ነው። ከነዳጅ ባሻገር የተፈጥሮ ጋዝ አቅርቦትም በተመሳሳይ ስጋት ውስጥ ወድቋል። ለኢንዱስትሪዎች እና ለቤቶች ማሞቂያ ወሳኝ የሆነው ጋዝ በዚህ መስመር በብዛት ይጓጓዛል። አሁን ባለው ሁኔታ ግን አቅርቦቱ አስተማማኝ ባለመሆኑ አገራት አማራጭ የኤነርጂ ምንጮችን ለመፈለግ እየተሯሯጡ ይገኛሉ። የዓለም መሪዎች እና የኢኮኖሚ ተንታኞች ቀውሱን ለመፍታት ዲፕሎማሲያዊ ጥረቶችን እያደረጉ ቢሆንም እውነታ ግን አሁንም አስቸጋሪ ሆኖ ቀጥሏል። የባህር ላይ ወንበዴነት እና የታጠቁ ኃይሎች ጥቃት ስጋትም ለጉዳዩ ተጨማሪ ስጋት ሆኗል። የዓለም ንግድ ድርጅት እና ሌሎች ዓለም አቀፍ ተቋማት ይህንን ቀውስ በንቃት እየተከታተሉት ይገኛሉ። የመርከብ መስመሮች መስተጓጎል ማለት የምግብ እና የመድኃኒት አቅርቦትም ጭምር መዘግየት ማለት ነው። ይህ ደግሞ ታዳጊ አገራትን በበለጠ ሁኔታ ለጉዳት ሊያጋልጥ ይችላል። የሆርሙዝ ስትሬት አስፈላጊነት ከማንኛውም ጊዜ በላይ ጎልቶ የታየበት ወቅት ሲሆን የቀጠናው ሰላም መደፍረስ ግን መላውን የሰው ልጅ የዕለት ተዕለት ሕይወት እየፈተነ ነው። መርከቦች አሁንም ጥንቃቄ በተሞላበት ሁኔታ ጉዟቸውን እያከናወኑ ቢሆንም ሙሉ በሙሉ ወደ ቀድሞ ሁኔታቸው የሚመለሱበት ጊዜ ግን ገና ርቅ እንደሚያስፈልገው ይገመታል። በአጠቃላይ ይህ የኤነርጂ እና የትራንስፖርት ቀውስ የዓለምን ትስስር ምን ያህል ተጋላጭ እንደሆነ በግልጽ አሳይቷል። የኃይል አቅርቦት መዛባት እና የባህር ላይ ትራንስፖርት መስተጓጎል ዓለምን ወደ አዲስ የኢኮኖሚ ፈተና እየመራት ነው። ይህ ሁኔታ እስካልተቀረፈ ድረስ የሸቀጦች ዋጋ መጨመር እና የኑሮ ውድነት መባባሱ የማይቀሬ ነው ተብሏል። የቀጠናው ሰላም እና ደህንነት መረጋገጥ ለዓለም አቀፍ ንግድ መረጋጋት ብቸኛው መፍትሄ እንደሆነም ባለሙያዎች እያሳሰቡ ይገኛሉ። ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ጊዜያችሁን ሰጥታችሁ ከትኩስ ኒውስ ጋር ስለነበራችሁ ከልብ እናመሰግናለን። መረጃው ጠቃሚ ሆኖ ካገኘችሁት ላይክ ማድረጉን እንዳትረሱ፣ እንዲሁም ሰብስክራይብ በማድረግ ሁልጊዜም ከእኛ ጋር አብራችሁ መጓዝ ትችላላችሁ። በዛሬው ርዕሰ ጉዳይ ላይ ያላችሁን አስተያየት ደግሞ በኮሜንት መስጫው ላይ አጋሩን። በሌላ ቪዲዮ በድጋሚ እስከምንገናኝ በሰላም ቆዩ።